ሰላም ሰላም የሰላም አጼ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ከረጅም ጊዜ በኋላ መጥቻለሁ። እንዴት ናችሁ? ዛሬ እንግዲህ የቁም ሳጥኑን ልብስ ሁሉ አውጥቻለሁ። ይሁት እንደምትመለከቱት ማለት ነው። እውነት ለመናገር ማን ነው የአረብ ሀገርን ኮተት ሲያይ በልብስ ዙሪያ ማለት ነው የሚናደደው የሚበሳጨው? እንደምታዩት አሁን እዚህ ጋር ከሀበሻ ቀሚሶች ውጭ ማለት ነው ከሀበሻ ቀሚሶች ውጭ ያሉትን ኮተቶች ላሳያችሁ። በጣም ነው በበሳጨው። ለምን ይሄ ሁላ ልብስ እንደምታዩት ማለት ነው እንተናለ እነዚህ አሁን ቀሚሶቼ ናቸው። እነዚህ የተከሱ ናቸው፣ ስጦታ ናቸው ምናምን ነገር። እነዚህ ኮተቶች አይደሉም። ከዚህ ውጭ ያሉት እንዳለ ኮተት ናቸው። ይሄ ደግሞ እንግዲህ አልከፍተውም፣ ግን ይሄ ቬሎ ነው። ይሄ ቬሎ ነው ይሄኛው ማለት ነው። ከዚህ ውጭ ያለውን ኮተት ተመልከቱ። ማርያምን እንዴት እንደምናደድ እንዴት እንደምበሳጭ እንደምታዩት በጣም ብዙ ነው አይደለ? ግን የሆነ ውጭ ወጥቼ ማለት ውጭ ልወጣ እና ውጭ ልወጣ ልብስ ስፈልግ አላገኝም። እንደምታዩት በጣም ብዙ ኮተት ነው ያለው፣ በጣም ብዙ ነው። ነገር ግን ውጭ ለብሼው መውጣ ግን የለም። በቃ አያስደስታችሁም? በጣም ነው የሚያስጠላው። ኮተት ብቻ ነው እንደምትመለከቱት ማለቴ ከኢትዮጵያ ባንዲራ ውጭ ማለቴ ነው። አዩት እናንተ እዚህ ሀገር ማለት ነው ማርያምን ለብሰውት የሚወጡት ልብስ ብታዩ፣ የሚያደርጉትን ጫማ ብታዩ፣ በአጠቃላይ የሚያደርጉትን ነገር ብታዩ ለብሳችሁ አትወጡ። በጣም ነው የሚያስጠላው በእነሱ አይነት ሲታይ ማለት ነው። ደግሞ ስመርጥም አላገኝም ለብሼው መውጣ ማለት ነው። እንደዚህ ብዙ ነው። ነገር ግን የምለብሰው አላገኝም። እና አረብ ሀገር ያላችሁ ከኔ ተማሩ። ለምን ማለቴ እስካሁን ልብስ ያልገዛችሁ ከኔ ተማሩ፣ እንዳትገዙ። እዚህ በጣም ብዙ ልብስ ነው ያለው፣ በጣም የሚያማምር በአይነት ማለት ነው በአይነት። አሁን ይሄን ሁሉ ኮተት ምን ታረጉታላችሁ? ወስዳችሁ አሸጡት። እቃ ለመለወጫ ነው የሚሆነው ይሄ ማለት ነው። እዚህ ባሉት አይነት ይታይ። እኛኮ ደህና ነው ብለን ነው ሰብስበን ያመጣነው፣ ነገር ግን ደህና አይደለም። ማርያምን በቃ እኔ ለብሼው የምወጣው በጣም ነው የምቸገረው፣ በጣም ነው የምጨነቀው። ያስጠላል። ለምን አረብ ሀገር የኖርና እዚህ ሀገር የሚኖር ሰው በጣም የተለያየ ነው። እዚህ ሀገር ያሉ ሰዎች እናቴ እንዴት እንደሚኖሩ ኑሮውን ራሱ እንዴት እንደሚኖሩት እኛ ከዛ ወደዚህ ስንመጣ ግራ ነው የምንጋባው። በጣም ግራ ማለት ነው። ለምን እንደ አዲስ ነው የሚሆንብን ሁሉ ነገር ማለት ነው። እና ይሁት ኮተቱን ይሁት ቁምሳጥና አጋጣሚ እያወጣሁት ነበርና ስለተሰማኝ ነው ቪዲዮ እየቀረጽኩላችሁ ያለሁት። ምናልባት ከኔ ብትማሩ አጋጣሚ አንድ ሰው እንኳን አይቶት ከኔ ቢማር በሚል ማለት ነው። ካመጣችሁ ደግሞ ሻንጣችን ባዶን መሄድ የለበትም። 40 ስንት ኪሎ ነው አይደል የሚፈቀደው? ሻንጣችን ባዶ መሄድ የለበትም ብላችሁ የምታስቡ ከሆነ ደግሞ የሚሸጥ ነገር ይዛችሁ ነው። የሚሸጥ ነገር አሁን መሸጥ ትችላላችሁ። እዚህ ለምሳሌ አሁን ቢቸግራችሁ እንኳን መሸጥ ትችላላችሁ። ጫማ ብታመጡ ደስ ይለኛል እውነት ለመናገር ማለት ነው። እኔ እንጂ እዚህ ሀገር ጫማ ብዙም እንትን አላለኝም፣ ለኔ አልበረከተልኝም። እዛ ግን ሼል ላይ ራሱ የገዛዋቸው ጫማዎች በርክተውልኛል። ጫማ ብታመጡ ለምሳሌ ቢጠባችሁ ልሸጡ ትችላላችሁ፣ ከሰፋችሁም ልሸጡ ትችላላችሁ። ጫማ ችግር የለውም። ሌላ ደግሞ ቦርሳ ብታመጡ በቃ ለረለ ወሳኝ የሆኑ ነገሮች እንዲሁም ደግሞ ማሽን ነክ ነገር የሚሸጥ ነገር፣ ስልክ ነገር፣ ላፕቶፕ ነገር ብታመጡ ለእናንተ ይጠቅማችኋል ባይ ነኝ እንጂ ዝም ብላችሁ ይሄን ኮልኮል ይሄን ኮተት ይዛችሁ አትምጡ። ገብርኤልን የምሬን ነው። እንዴት እንዳስጠላኝ ብታዩ ብታቁ ደስ ይለኝ ነበር ብትረዱኝ ማለት ነው። ለምን ስላየሁት ማለት ነው ሁሉን ነገር እዚህ ስላየሁት። እና ያልገዛችሁ ግን ለመግዛት ቅዱ ያላችሁ ሰዎች አትግዙ። ብራችሁን ይዛችሁ ሀገራችሁ ላይ መግዛት ትችላላችሁ ማለት ነው። በልብስ ደረጃ ጫማዎችም አሉ፣ ነገር ግን እዛም ብታመጡ አይከፋም ባይነኝ እንደራሴ ማለት ነው። ሽቶዎች ብታመጡ ሽቶም ራሱ ይሽጣል እዚህ ማለት ነው። ሌላ ደግሞ ምን አለ የሚሸጥ? ቫዝሊን ብታመጡ
ለምሳሌ አሁን የዚህ አይነት ቫዝሊን ይዛችሁ ብትመጡ ይሄን ኦሪጂናል ቫዝሊን ነው እዚህ ሀገር ግን አታገኙትም እኔ አላገኘውም ሱፐርማርኬት ምንድነው ፋርማሲ ሁሉ ገብቻለሁ ይሄን ራሱን ግን ላገኝ አልቻልኩም በዚሁ ማጋጣሚ ለኔ ይዛችሁልኝ ነው ይሄን ቪዲዮ የምትመለከቱ ማለት ነው ብሩን ከፍላችኋለሁ ቫዝሊኑ ስለምፈልገው ብቻ ነው በጣም ኦሪጂናል ነው እኔ ለጸጉሪ ሁሉ ስለምጠቀመው ነው ማለት ነው ለጸጉሪ ለፊቴ በአጠቃላይ በጣም የሚመቸኝ ቫዝሊን ስለሆነ ቫዝሊን ያልኳችሁ ቶሎ በይና ሽቶ እና ቤተሰቦቼ ከኔ ተማሩ ከኔ ብትማሩ ብዬ ነው የዛሬውን ቪዲዮ የሰራውላችሁ ለምን የማይጠቅም ነገር ዝም ብላችሁ ሳልቫጅ ነገር ይዛችሁ ከምትመጡ የሚሸጥ ነገር ይዛችሁ ብትመጡ አንደኛ ተሸጡታላችሁ እናንተም ኪሳራ ውስጥ አትገቡ አትናደዱ ማትበሳጩ ይሄን ልብስ ነው ባየው ቁጥር በጣም ነው የምናደደው ለምን አንደኛ ቆንጆ ልብስ አይደለም ከዚህ አንፃር ሲታይ ማለት ነው ሲቀጥል ደግሞ ድሮ የነበረው ሰውነታችንና አሁን ያለው ሰውነት ደግሞ ይለያያል ብቻ አጠቃላይ እንደኔ ከሆነ ይደብራል ያስጠላል ስለዚህ ሳልቫጅ ነገር ይዛችሁ እንዳትመጡ ለማለት ያክል ነው ከኔ ተማሩ ከኔ ትምርቱ ሰዱ ያው ነው ኢትዮጵያ አይደል ያለሁት ከመጣው እንኳን አመት አለፈኝ ከመጣው ማለት ነው እና ዞር ብዬ ብዙ ነገሮችን ስላየው ከዛ ማንዛር ነው ቪዲዮ እየቀረጽኩላችሁ ያለሁትና ሌላ ምን ልበላችሁ ሌላ ደግሞ ቆየሁን ምሰራላችሁ ቪዲዮ አለ የምሰራላችሁ ቪዲዮ አለ ማለት አረብ ሀገር ስላሉ ሰዎችና ኢትዮጵያ ውስጥ ስላሉ ቤተሰቦች በሱ ዙሪያ ከራሴም ተሞክሮ ቪዲዮ ቀርጽላችኋለሁ በዚሁ ማጋጣሚ ማለት ነው በቀጣይ ቪዲዮ መሰራላችሁ ይሆናል እና ለዛሬ የመጣሁበት ይሄን ይመስላል ኮተት ነገር ይዛችሁ እንዳትመጡ እንደው በመብራን የማይጠቅም ነገር ለዛውም ደግሞ ይሄን ለማምጣት ራሱ ቀረጽን ከፍላለን የሚያስጠላው ነገር እሱ ነው ቀረጥን ከፍላለን እኔ አሁን ባለፈው ስመጣ ብዙ ቃና የቀረብኝ ሪፖርት ላይ ማለት ነው ለዛውም ደና ያልኋቸው እቃዎች ናቸው የቀሩት ግን የኮልኮሌው ግን የማይጠቅመው ነገር ግን ደርሶልኛል የሚጠቅሙት ነገር ግን እዛ ነው የቀሩት እና በዚህ ማጋጣሚ የሚጠቅማችሁ ነገር ይዛችሁ ነው የሚሸጥ ነገር ቢሆን ደግሞ ይመረጣል ለምን እንዳልኳችሁ ስልክ ነገር ብታመጡ ወርቅ ብታመጡ ጫማዎች ብታመጡ ምናምን ነገር ሰዓቶች ነገር ብታመጡ ጠቃሚ ማለት ነው ለምሳሌ አሁን በዛ አነስ ባለ ብር ይዛችሁ ብትመጡ እዚህ ዋጋው ነው ያጣ የሆነ ሰዓት ላይ ቢቸግራችሁ ተሸጡታላችሁ ለምን ኢትዮጵያ ላይ ስትመጡ ብዙ ነገር ያጋጥማል ትራንስፖርት እንኳን ልታጡ ትችላላችሁ ስለዚህ የሚጠቅማችሁ ነገር ይዛችሁ ነው እንጂ የማይጠቅም ነገር እንደኔ ሳልቫጅ ምናምን ኮልኮሌ ነገር ይዛችሁ እንዳትመጡ ከኔ ተማሩ እንግዲህ የኔ የራሴን ተሞክሮ ነው እየነገርኳችሁ ያለሁት እና ቤተሰቦቼ ይሄን ለማለት ነው ዛሬ የመጣሁት እንግዲህ ማለት ከተጠቀማችሁ ማለት ነው ይጠቅማችኋል ብዬ ማስባለሁ ካለው ነገር አንፃር እኔ ካየሁትም አንፃር ነው ቪዲዮ የምቀርጽላችሁ እና ኮተቴን ራሱ እንደዚህ አውጥቼ ቪዲዮ እየቀረጽኩላችሁ ያለሁት ከኔ ብትማሩ አንድ ሁለት ሰው ራሱ አይቶት ቢማር ጥሩ ነው ባይነኝ እዛ ላይ ደግሞ እቃ ራሱ ተልኩ እዚህ ጋር ያለው ስቃይ እንዳይመስላችሁ እቃ ራሱ እናንተ እዛ ስትልኩ በጣም ነው የሚያስጠላው ለምን 2 ቀን 3 ቀን ሊቆዩ ይችላሉ እየተመላለሱ ካርጎ ለማውጣት ማለት ነው ቃውን ለማውጣት በጣም ተማራችሁ በጣም ስንት ዋጋ ከፍለው መሰላችሁ እዚህ ጋር ራሱ የሚያወጡት እቃውን ማለት ነው በግሙሩክ ሲላክ እና እንደኔ ሳልቫጅ ነገር ይዛችሁ አትምጡ ብራችሁን ይዛችሁ እንዳልኳችሁ ደግሞ ሻንጣችን ለምባዶን ይሄዳል የምትሉ ከሆነ ደግሞ እዚህ አትርፋችሁ የምትሸጡት ነገር ይዛችሁ ብትመጡ ለምሳሌ አሁን ካሜራ ብታመጡ ረስቼ ነው አንድ ካሜራ ይዛችሁ ብትመጡ ቀረጥ ያለው አይመስለኝም አንድ ካሜራ ላፕቶፕ ስልክ ነገሮችን አንድ 3 4 ማያዝ ስለምትችሉ በልብሳችሁ እንትን ጠቅለላችሁ ማለት ነው እነሱን ብታመጡ ሰዓት እነዚህ አሁን የመጡ አዲስ ሰዓቶች አሉ እነሱን ነገር ብታመጡ ሽቶ ነገር ብታመጡ የሚጠቅማችሁ ነው እዚህም ብትመጡ ምትሸጡት ነገር ስለሆነ ማለት ነው ስለዚህ እነሱን አምጡ እንጂ እንዴ ማይረባ ኮተት ይዛችሁ አትምጡ እንግዲህ አንሶላ ይዛችሁ ነው አንሶላ እኔ ካንሶላ ጋር ተላክፍ ያለው አንሶላ ይሄ እንትን አንሶላ አይደለ ማለት ምን ልበላችሁ ይሄ ኮንፈርት የሚገባበት አንሶላ ምን ነበር ባለዚህ እሱን እኔ እስካሁን እዚህ አላገኘውኝም እውነት ለመናገር ይኖራል በርግጥ በደንብ ስላልፈለኩ ይሆናል እንጂ እነሱ ነገሮችን ብታመጡ ኦሪጂናል ስለሆኑ እዛ የሚመጡት ይጠቅማቸዋል እንትን
ብትን ጨርቅን ብታመጡት እዚህ አትርፋችሁ መሸጥ ትችላላችሁ ለምን ሜትር 6 5 ስለሆነ የሚሸጠው ማለት ነው 1 ሜትር 600 500 ነው የሚሸጠው እንግዲህ ስካዩት ማለት ነው እሱን ብታመጡ ተጠቃሚ ልትሆኑ ትችላላችሁ ይሄን ነው ማለት የምችለው እንግዲህ ቤተሰብ በዚሁ ማጋጣሚ መምጣት የፈለጋችሁ ሰዎች እስኪ በውስጥ አዋሩኝ መልእክት ልልካችሁ ነው ብሩን ግን አስገባለሁ ለማንኛውም ሌላ አይደለም ባዝሊን ነው ማዛችሁ ባዝሊን እና ቤተሰብ ይሄን ለማለት ነው የሰላም አጼ ቤተሰቦች እስኪ ላይክ አድርጉኝ ሼርም አድርጉ እስኪ እንዴ እኮ ኢትዮጵያ ነው ያለሁት ላይክ እና ሼር አድርጉ ቻናሌ ስለሞተ ቻናሌ ወደ ቦታው መመለስ አለበት ወደ ድሮ ማለት ነው ድሮ በደንብ ይታይልኝ ነበር ይሄን ለማለት ነው ቤተሰቦቼ ደና ዋሉልኝ ደና አምሹልኝ ደና አደሩልኝ እንደየ ሀገራችሁ ማለት ነው መልካም ጊዜ